ሀበሻዎች እንደምናችሁ እንኳን በደህና መጣችሁ። አሁን ያለነው ሀራሬ ዚምባብዌ እንገኛለን። ትላንትና ማታ ነው የገባነው፣ ግን መንገዱ ረጅም ስለነበረ ከሩዋንዳ መሀል ላይ ብዙ ትራንዚት ስለነበረ መቅዳት አልቻልንም፣ ኤርፖርትን ማሳየት አልቻልንም። ግን አሁን በተቻለና ቀን ለማሳየት እንሞክራለን። ያለነው ሀራሬ ዚምባብዌ ነው። ከተማውን ሜቢ እናያለን፣ አንዳንድ ቦታዎችን እናያለን። አንዱን ጓደኛችን እዚህ ያለ የሚያግዘን የአገሩ ልጅ ተወላጅ ነው፣ በሰው ነው የማውቀው፣ እሱ ያሳየናል ብለውናል። እስቲ ከእሱ ጋር እንሄዳለን። እስካሁን ግን ያለንበት ቦታ ዌስት ጌት አካባቢ ይባላል። ዌስት ፓርት ኦፍ ሀራሬ። በቅርባችን አክቹዋሊ አሜሪካን ኤምባሲ አለ። ይሄ ቤት ተከራይተናል ያለነው ለ3 ቀን። ከዛ በኋላ ወደ ቡላዋይ፣ ከዛ ቪክቶሪያ ፎል እንሄዳለን። ከኛ ጋር እንደምትሆኑ ተስፋ እናደርጋለን። መልካም ቀን። በኋላ ሄሎ ዲለን እሺ አበሾች፣ አሁን ደግሞ ታክሲ ይዘን ወደ ታውን እየሄድን ነው። ወደ ሀራሬ ታውን ማድረግ ያለን እናሳያቸዋለን። Already. Is it? Taking the phone. Huh? You are the guide now. Hello. Hi. ሻበሾች እንዴት ናችሁ? አሁን ያለነው ሀራሬ ከተማ ሚልተን ስትሪት ላይ ነው ያለነው። እንደሚታወቀው ሀራሬ ሚልተን ስትሪት በጃካራንዳ ትሪ የሚታወቀው ሲሆን እንዳጋጣሚ ሆኖ አሁን ያለንበት ሲዝን የጃካራንዳ ፍላወር ሲዝን ጊዜ አይደለም። ግን እንደምናየው አትክልቶቹ ወይም ትሪዎቹ አረንጓዴ ነው ያሉት። ወደ ኦክቶበር አካባቢ ከመጣችሁ ይቀየራሉ ወደ ፐርፕል ከለር። አሁን ግን እንደምናየው ያለነው አረንጓዴ ነው ያለነው። በተቻላችሁ አቅም ወደ ሀራሬ ዚምባብዌ ከመጣችሁ ሚልተን ስትሪትን ከማየት በኋላ እንዳትሉ። ትችሉ ደግሞ ኦክቶበር ላይ ብትመጡ ጥሩ ነው።
start from here? No. No? Not here exactly. That's a regret. Huh? There are regrets. Oh, we pass by? Yeah. Okay. But this is downtown, main downtown? Uptown or downtown Harare? Still uptown. Oh, stop. Okay. A National Art Gallery for sure. እሺ አበሾች እንደምታውቁት እዚህ ሀገር በዩኤስዲ መጠቀሙ ይመረጣል። ምክንያቱም የሎካል ከረንሲ ብዙ ተጠቃሚ ያለ አይመስለኝም። ብዙ ትራንዛክሽን ብትመለከቱ በዩኤስዲ የሚደረግ ይበዛል። አሁን ታክሲያችን ከሰፈር ካለንበት ሰፈር ወደ ዳውንታውን ወደ ናሽናል ጋለሪ የመጣን ያለ ነው። በኢንድራይቭ አፕሊኬሽን የሚወስደው ከሆነ 8 ዩኤስዲ ወይ 9 ዩኤስዲ አስከፍሎናል። ይኸው ታክሲያችን ደግሞ ይላል። ኦኬ ታንክ ዩ ማይ ብራዘር። ኦኬ ሻፕ ቻው። ሶ እንደባ ዩሬ አሁን ያለነው ናሽናል ጋለሪ ኦፍ ዚምባብዌ ዳውንታውን ያለነው ውስጥ እንዳለ አላውቅም፣ ግን እንደሚታወቀው ይሄ ቦታ መታየት ካለበት ቦታ ውስጥ አንዱ ነው። ሀራሬ ዚምባብዌ ውስጥ ገብተን እናያለን። ለፎሬነር $10 ለሎካል $2 ነው መግቢያው። እስቲ ገብተን እንዳለ እናያለን። So open daily Tuesday to Sunday 9 a.m. to 5 p.m. closed on Mondays. Hello. Hello, how are you? How are you doing? I'm good. Is it allowed to take a picture while I'm looking around? No photos allowed in the gallery. አሁን እንደተባለው ከሆነ ዋናው ጋለሪ የሚታይበት ዛሬ ዝግ ነው። ቅዳሜ ነው ዛሬ። ቅዳሜና እሁድ ይዘጋል ብለዋል፣ ግን ሰኞ እንከፍታለን ብለዋል። ግን እንዳሉት ከሆነ ከማክሰኞ እስከ እሁድ ከጠዋቱ 9 AM until 4:30 PM ነው ስኬጁል የሚባለው። አዶኖ ሪኖቬሽን ላይ ያሉት አላቅም እንደሆነ አናቅም፣ ግን አሁን ዛሬ ዝግ ነው ብለውናል። ወደ ሜን ጋለሪ መግባት አንችልም፣ ግን ጋርደኑንና ሾፕን ማየት እንችላለን ብለዋል። እሱን እናሳያችኋለን። ከዛ በኋላ ከቻለን ደግሞ ስንመለስ ሜቢ ከዛ ከቪክቶሪያ ፎር በኋላ መተን እናሳያችኋለን። አሁን ግን ያለውን ጋርደን ያለውን አይተን ወደ ሌላው መንገዳችን እንሄዳለን።
ሰው እንደሚታወቀው ይሄ በናሽናል ጋለሪ በተለየ አይነት ድንጋዮች የተሰራ ቅርጾችን የሚያሳይና የተለያየ የአርት ፕሮግራሞችን የሚያሳይ ጋላሪ ነው። በጣም ሂስቶሪክ የሆነ ጋላሪ ነው። ሂስትሪውን በደንብ እንማራለን። ዛሬ ዝግ ስለሆነ ብዙ ኢንፎርሜሽን ማግኘት አልቻለም፣ ግን እዚህ ጋርደኑ ላይ የምንመለከተው ነገር በተለያየ ድንጋይ የተቀረጹ ስዕሎች እንመለከታለን። በጣም ነው የሚያምሩት። ድንጋዩ ራሱ አንዳንዶቹ ጥቁር ድንጋይ አሉ፣ አንዳንዶቹ ነጭ ድንጋይ አሉ፣ አንዳንዶቹ ደግሞ ኖርማል ድንጋይ አይነት ምልክቶች አሉ። ግን እንደምናየው ከሆነ በጣም የሚገርም አይነት መልኩ በድንጋይ የተሰሩ ቅርጾች የሚታይበት ቦታ ነው። ያው እንደምናየው ጋርደኑ ትንሽ ሜንቴናንስ የሚያስፈልገው ይመስላል። አንዳንድ ሰው አግኝቼ ነበር እዛ ጋር ቁጭ ያለ ተማሪ ነገር አግኝቼ ያወራሁትኝ። እዚህ ሀራሬ ዚምባብዌ ምን ማየት ፈልጋል ማለት ምን የምታይ ነገር አለ እየጠየቀው እንዳለኝ ከሆነ ብዙም የማይቀው ነገር ባይኖርም ግን ላዮን ቺታ ፓርክ የሚባል አለ በዚህ ሜቢ 2 ብሎክ አዌይ ብታየው ጥሩ ነው ብሎኛል። እስቲ ወደዛ ሄደን ለማየት እንሞክራለን ከቻለን። ካልሆነ ግን ያው ልክ እንደመጣችሁ ሀራሬ መጀመሪያ ነገር ማየት ያለባችሁ ወይም ደግሞ ማየት ከፈለጋችሁ ዚምባብዌ ናሽናል ጋለሪ ዳውንታውን መታችሁ ለማየት እና ለመታዘብ ሞክሩ። በጣም የሚያምሩ የድንጋይ የተሰሩ ቅርጾች ይታያሉ። በጣም ነው የሚያምረው። ያው አይ ሪኮመንድ ዳት እንዳ ምናልባት ሰኞ ከቻለን ወደ ውስጥ ገብተን ለማየት እንሞክራለን። አሁን ግን ዝግ ነው፣ ማየት አልቻለም። Hi. Hello. How are you doing? Good. It's like magnets. Yes. Thin magnet. Okay. How much is it? They're $4. $4 each. Okay. Come and ask you. Okay, I want to see Harare. What do you suggest? Okay, this is one place for sure. What else? Okay. Can you assist him? Yeah, I know he's with me. He's with you? Yeah, he's with me. Together? Yeah. Tell him where to go. But you, because you are very familiar with this kind of thing, because you are selling some stuff for Great tourists. Zimbabwe. You can go to Great Zimbabwe. What's that? It's in Mashingo. Mashingo? Yes. What do you see have? that painting over there? Which one? That one. Which one? Oh, that's fourth kind. Is it a fourth? The first
restaurant. You see it? This one. Yeah, definitely. Yes, that painting. Oh You yeah. can go there, you'll see it in real time. Oh. It's built of stones. Oh. What's the name of that? Great Zimbabwe. Great Zimbabwe. Yes. Okay. Wow. It's great. እሺ አበሻዎች እንግዲህ እንደምታዩት ናሽናል ጋለሪ ኦፍ ዚምባብዌ ጨርሰን አሁን ወደ ላዮን ቺታ ፓርክ የሚባለውን እየሄድን ነው። ያው ብዙ ውስጥ ገብተን አላሳየናችሁም፣ ምክንያቱም ዛሬ ዝግ ነው ብለዋል። ምናልባት ሰኞ ከተመለስን ለማየት እንሞክራለን። አሁን ግን ወደ ፓርኩ ሄደን እንታይ ነገር እናያለን ማለት ነው። በታች ላይ ደግሞ ኮሜንት ማድረጋችሁን አትርሱ።